ሰላም ውዶችዬ እንዴት ናችሁ? ዛሬ ደግሞ የዛሬ ቪዲዮ ለፊታችሁ ትሪትመንት የሚሆን ይዤላችሁ መጥቻለሁ። ይህን ደግሞ በሶስት ነገር እንደምታዩኝ ቡና እንድ ደግሞ የበቆሎ ዱቄት ወይም ኮርን ፍላወር ወይም ኮርን ስትሬች የሚባለውን የበቆሎ ዱቄት ነው። ኤኒዌይ ሌላው ደግሞ እንቁላል፣ አንድ እንቁላል ነጩን ኤግ ዋይቱን እሱን እጠቀማለሁ። በጣም ነው የሚጠቅመው እነዚህ ሶስቱ። ያው የበቆሎ ዱቄት የሚጠቅመን እንደዚህ ኦይላማ ለሆነ ፊት አብዞርብ ያደርግልናል ማለት ነው። ሌላው ደግሞ ብራይት እንዲሆን ፊታችን በተለይ ከሰመር ከፀሐይ እግራችን እጃችን ጠቁሮብን ከሆነ ያን ብንጠቀም ኢሚዲየትሊ በቃ ወደ ብራይት የሆነ ከለር ይወስደናል ማለት ነው። ለዛ ይጠቅማል። ሌላው ደግሞ እንደዚህ የሚያሳከን ነገር ምናምን ካለ ለሱ ይጠቅማል። እንቁላሉ ደግሞ ቪታሚን ቢ ነው። ኤኒ ባክቴሪያ ምናምን ይከላከልልናል ለቆዳችን። ለዛው ደግሞ ታይት እንዲሆን እንትናችን ስኪናችን ይረዳናል። ቡናው ደግሞ እንደዛው ግሎዊን እንዲሆንልን ያደርጋል። እንቁላሉ ይሄ ፖርሳችን ጥብብ ሽሪንክ እንዲል ያደርጋል ማለት ነው። እኔ አሁን ሶስቱን ሚክስ አድርጌ እንደምታዩኝ አፕላይ ያረኩ ነው። ወደ ፊት እየተቀባሁ ነው ማለት ነው። ብራሽ ካላችሁ በብራሽ ከሌላችሁ ደግሞ በእጃችሁ ትንሽ ወፈር ካለ በተለይ በእጃችሁ ብታረጉት ይመቻል። ትንሽ ቀጠን ስላለ አሁን እኔ በብሩሹ ተጠቀምኩ ማለት ነው። ቀላል ወይ። ከዛ ይሄን ከተጠቀምን በኋላ የማቆየው ለ10 ደቂቃ ወይም ደግሞ ለ15 ደቂቃ ነው የምጠቀመው ማለት ነው። እንደንትኑ ነው እንደደረቀ ግዴታ እንትን ማለት የለባችሁም። ምክንያቱም በእጃችሁ እንዴት ነው ይሄ ነካ ነካ ስታረጉት ድርቅ የማለት ጸባይ ካለው ያ ሬዲ ሆኗል ማለት ነው። ባይዘወይ ፊታችሁን ታጥባችሁ ነው። እኔ አሁን ፊቴን ሙልጭ አድርጌ ነው የታጠብኩት። ቅንድቤ ብቻ እኩላለኝ። ያ ደግሞ ያው ቅንድቤ ላይ ማድረግ ስለማልፈልግ ነው ማለት ነው። ፀጉራችሁን ሙልጭ አድርጎ ብድግ ነው የሚያደርገው። ስለዚህ ተጠንቀቁ ፀጉራችሁን እንዳያነሳው። ግንባራችሁ አጠገብ ደግሞ ይኸው እንደምታዩኝ በጣም ከፀጉሬ ርቄ ነው አልተጠጋሁም። ምክንያቱም ፀጉር በደንብ አድርጎ ነው ብድግ የሚያደርገው እና እንዳያነሳባችሁ። በተለይ የፀጉሬ ግንባሬ ይሻለኛል እንደውም ቅንድቤን ፀጉር ከሚያነሳው። እና እነዚህ ውህዶች ደግሞ በጣም የሚጠቅመው የፊታችን የማይታዩ እነዚህ በቃ ፋይን ሄር የሚባል በቃ ድቅቅ ያሉ ሆኖ ለስላሳ የሆኑ ከቆዳችን ጋር የተመሳሰሉ ፀጉር አለን በፊታችን ውስጥ ይገርማችኋል። እሱንና እንደገና ደግሞ በፊታችን ቆዳ ላይ ያሉ እነዚህ ቀዳዳዎች በዛ ውስጥ ያሉ ቆሻሻዎች ከስር ገብቶ ብድግ አድርጎ ከነ ፀጉሩ ከነ ቆሻሻው ሙልጭ አድርጎ ያነሳዋል ማለት ነው። እና በጣም ይሄ የሚጠቅም የፊት ማስክ ነው። ብትችሉ በየሳምንቱ ተጠቀሙ። ካልቻላችሁ ደግሞ ሰነፍ ከሆናችሁ ቢዚ ከሆናችሁ አንዳንዴ እኔም ስለማላረገው በ15 ቀን አንዴ ብታረጉ በጣም 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 ይጠቅማችኋል ማለት ነው። እንዴት ነው አሁን እነዚህ አንዳንድ እኛ እንኳን አበሾች እግዚአብሔር ይመስገን ብዙ በፀጉር የተሸፈነም አይደለም ፊታችን። ግን አንዳንዶቹ ብታዩ እነዚህ ኤዥያኖች የተለያዩ ሀገሮች በቃ ሁሉ ጊዜ ፊታቸው ዋክስ ካልተደረገ በቃ በጣም ችግር ነው። ስለዚህ እኛ እንኳን ጽድት ያለ ፊት ነው። ስቲል ግን ይገርማቸዋል አንድ ትሪትመንት እያደረጉ ነው ለፊታቸው። በጣም ጠቃሚ ነው ይሄን ማድረግ። ለምን ቆዳችን ውስጥ ውጭ ስለሆነ የሚውለው ፊታችን ብዙ ባክቴሪያዎች አሉ። የማይታይ ባክቴሪያ በየእንትናችን ስኪናችን ውስጥ ይገባል። እነዚህ በየቀዳዳው ማለት ነው። እኛ ዝም ብለን ላዩን ነው ታጥበን ትጥብ የምንለው ፊታችንን። ከውስጥ ግን በሳምንት አንዴ ይሄን ካረግን ይጠቅመናል ማለት ነው። ሌላው ደግሞ ዋና ኢምፖርታንት ነገር የምነግራችሁ በቲሹ ተጠቀሙ ወይም ናፕኪን። ለምንድን ነው እሱ ማረገው? አሁን አያችሁኝ አንገቴ ላይ ያደረግኩኝ። ሌላው ደግሞ ፊታችሁንም አርጋችሁ አንገታችሁም እንዳይቀር ማለት ነው። ይሄ ቲሹን ወይም ናፕኪን ማድረግ ጥቅሙ ከዚህ በፊት ድሮ የሰራሁት ቪዲዮ አይታችኋል። ብቻውን አርጌው ለማንሳት በጣም ብዙ ጊዜ ነው የጨረሰብኝ ማለት ነው። ትግል ነው። ይሄ ግን ምን ያደርጋል? ቶሎ በጣም ያፈጥንልና ቶሎ ብድግ እናደርገዋለን።
2 ደግሞ ያለ የሌለን ቆሻሻ ብድግ ሲያደርገው ልነግራችሁ አልችልም። እንግዲህ ታዩታላችሁ በሂደት እንዴት እንደሚያነሳው። ባንዴ ነው ብራይትነስ በቃ ክሊር ፌስ የምታዩት እና በጣም ያግዛል። እንደዛ አንድ ቆሻሻችን በደንብ ሙሉ ለሙሉ ብድግ አድርጎ እንዲያነሳው። ግን ሲነሳ እንዴት እንደሚያም አትጠይቁኝ። ጨረረረ ሁሉ ድምፅ ሁሉ አለው እና በተለይ አፍንጫችሁ ላይ ደግሞ አንዳንዶቻችን በዚህ አፍንጫችን ጥግ ጥግ ላይ ብዙ ቀዳዳዎች ነገር ስላሉ እዛ ብዙ ቆሻሻዎች የሚጠራቀሙ አሉ። እሱን ለማጽዳት እኔ አሁን አፍንጫዬ ላይ በጣም በብዛት አረኩና ደርቤ ነው ራሱ እንትኑን ያረኩት ቲሹን። ለምን እዛ ላይ ደግሞ ትንሽ ስለሚያም ደራረብኩት ለማንሳት እንዲመቸኝ ብዬ ራሱ በቃ ይኸው እንደምታዩኝ ያው ትስቃላችሁ፣ ግን በጣም ኢምፖርታንት ነገር ስለሆነ እና ስለሚጠቅም ነው ይሄን ያደረግኩት። እንግዲህ እኔ የተጠቀምኩትን ደግሞ ለእናንተ ሸር ለማድረግ ይዤላችሁ መጣሁ። ይሄ የሚጠቅመው ያው መጨረሻ ላይ አሁን ሳነሳው ታዩታላችሁ ለውጡን ማለት ነው። ቪዲዮውን በትክክል ከተከታተላችሁት እንደዚህ ደረብኩበት ማለት ነው። ምክንያቱም በስሱ ከሆነ ሲደርቅ ለመላጥ እንዲመቸኝ፣ በወፍራሙ ከሆነ ማለት ነው ለመያዝ እንዲመቸኝ ነው። ያው አንገቴ ላይ ራሱ በጣም ደግሞ አይናችሁ ስር እንዳትሉት ማለት ነው፣ እንዳታስጠጉት። ከአይናችን ስር ያለው ቆዳ በጣም ሰንሰቲቭ እና በጣም ዲሊኬትድ የሆነ በጣም ስስዬ ነገር ስለሆነ ያነሳስ ደግሞ ያው ስልት አለው። ወደ ታች እንደዚህ መነሳት ያለበት ወደ ታች፣ ወደ ላይ መነሳት ያለበት ወደ ታች። በእጃችሁ ደግሞ ደገፍ አድርጋችሁ ነው እንዳለ ብድግ አታረጉትም። ያው ምክንያቱም ቆዳችን ያው ትሪትመንት ለማድረግ ስለሆነ እንዳንጎዳው ማለት። ሲደርቅ በጣም 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 አደገኛ ነው፣ ልነግራችሁ አልችልም። አሁን ሳነሳው እዩ እንግዲህ በእጄ ይሄው ደገፍ አድርጌ ነው። እንደዚህ አድርጋችሁ ነው እዩት። እንግዲህ ሲያነሳው ክሊር በቃ ብድግ ነው የሚያደርገው። በጣም በጣም የምወደው ማስክ ነው። በጣም 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 እዚህ ጋር አሁን የሚታያችሁ ከሆነ እቻ አሁን የላጥኳት ስስ አድርጌው ትንሽ በጣም ያም ነበር። የሌለው ደግሞ ይሄ ቲሹ የሌለበት እዛው ቀረ ማለት ነው። አሁን ይሄን በጣም ጊዜ ይጨርስብኛል። በእጄ ቀስ ብዬ ነው ማነሳው። ይኸው እዛ ጋር ግንባሬ አጠገብ ቀረ ማለት ነው። ወረቀቱ እንትን ይሄ ቲሹ ያላደረኩበት አሁን በእጄ በቃ ጊዜን እዚህ ውስጥ አደርጋለሁ ማለት ነው። ለምን ቀጥታ ውሃ ካስነካችሁት ትርጉም የለውም። ዋና ቁም ነገሩ ቆሻሻውን እንዲያነሳልን ስለሆነ በደረቁ ነው ማንሳት ያለበት። እንደዚህ እንደኔ አሁን ግንባራችሁ ላይ የቀረ ካለ በእጃችሁ ነው፣ በደረቁ በእጃችሁ ነው ማንሳት ያለባችሁ። በውሃ ቀጥታ አታስነኩት፣ ምንም ጥቅም የለውም። እንደዛ ከሆነ ዋናው እንዲነሳ ቆሻሻው ብድግ እንዲያደርግልን ስለሆነ አፍንጫ ላይ አሁን ሳነሳው እንግዲህ እንደዚህ እንደያዝኩት እንደዛ ማንሳት አለባችሁ። አሁን አይኔ ላይ የቀረ አለ ከስር፣ ያው ቀስ ብዬ ነው ማንሳት ያለብኝ። ያው ትንሽ ወደ እንደዚህ አድርጎ ነው የሚያነሳው። በጣም ነው የሚያመው። ይገርማቸዋል። ላስፈራራችሁ ሳይሆን በቃ ሲያነሳው ደስ ነው የሚለው። ጫጫጫጫጫ ሁሉ ይላል፣ ድምፅ አለው። እኔ አሁን ይሄን ድምፄን ኦቨር ስላራኩት ነው እንጂ ኖርማሊ በጣም ነው እንትን የሚለው። ይሄ እንቁላሉን መምቻው ደግሞ የተጠቀምኩበት በኤሌክትሪክ ነገር ስለሆነ ድምፅ ስለነበረው አሁን ድምፄን ኦቨር አደረኩት ማለት ነው እንጂ ኖርማሊ በሌላ ነበር ያረኩት። በኖርማል ይኸው እንግዲህ ፊቴ ምን ይመስላችኋል? ጥርት አላረገውም። እዚህ ጋር እንደዚህ ያዝ ማድረግ አለባችሁ። የአይናችሁ ስር ያዝ፣ ቆዳችንን ብድግ እንዳያረገው። እዚህ ላይ በጣም ነው የሚያመው። እዚህ ላይ ደግሞ ይኸው ከንፈሬ አካባቢ ከአፍንጫዬ ስር ቲሹ በደንብ ሳላረግ ብቻውን ልጥፍ ብሎ ቀርቷል። ቀስ እያልኩ በእጄ እንደዚህ ከገጠማችሁ በእጃችሁ ቀስ ብላችሁ ጊዜያችሁን ወስዳችሁ
ጊዜያችሁ ወስዳችሁ እንትን ማለት ማስለቀቅ ቀስ ብላችሁ ማለት ነው። ምክንያቱም እዚህ የቀሩት ከቆዳችሁ ጋር ጥብቅ ስላሉ ስታነሱት በጥንቃቄ አሁን እንደምታዩት እዚህ አካባቢ ጉንጭ አካባቢ ሲነሳ እንዴት እንደሚያም አትጠይቁኝ። ግን ያው ጊዜ ወስዳችሁ ረጋ ብላችሁ ላጥ ካረጋችሁ ሜቢ ላቃጥላችሁ ይችላል። ላይክ ስሜቱ ጥሩ አይደለም። ላስፈራራችሁ ሳይሆን ያው ፀጉር ምናምን ካለን እንደዛ ስለሚሆን ነው። ያው እንደምታዩኝ እንግዲህ ጨረስኩኝ። ይሄን ይመስላል የመጨረሻው። ያው ውጤቱ ይሄ ነው እንግዲህ። ፊቴንም ታጥቤ ቅንድቤም ኩለቋል። ፊቴ ንጹህ ፊት ነው እንግዲህ ታጥቤ የመጣሁላችሁ። አስተያየቱን እንግዲህ ከእናንተ ያለውን አስተያየት ጣፍ ጣፍ አድርጉ እና እንደዚህ አድርገን መጠቀም እንችላለን። ያው እኔ አይኔ ስር እንዳውም ጥቁር ነገር አለብኝ ይላለ ሁሉ ጊዜ። ግን በትሪትመንት ምናምን ቆንጆ እንቅልፍ ከተኛችሁ ጥሩ ውሃ መጠጣት ምግባችን ካስተካከልን ምናምን ይጠፋል እና ናቹራል የመሰለ ነገር የለም። አንዳንድ ደግሞ በጣም ናይስ ከኬሚካል ነፃ የሆኑ ሸልፍ ላይ አሚን ሱቅ ውስጥ የሚሸጡ አሉ። በጣም ይጠቅማል። እዚህ ላይ እንግዲህ ያው ይህን ይመስላል። ደህና ሆኑ።